ዘረፍ ኃጢአት ተሸንፏል። ዘረፍ ሞት ተሸንፏል። ያሸነፈው ክርስቶስ ነው። ሞትን ያሸነፈ ኃጢአትን ያሸነፈ ሞትን ድል አድርጎ የተነሳው የሕይወት አንበሳ እርሱ ኢየሱስ ነው። ኢየሱስ ለዘላለም ይወዳቸዋል። ያው ፖለቲኮ ጉዣን ፈይና አረዳ አከት ፈይኑፍ ዋቀዮ ጎፍታ መጫ ቶክቻ ይልመሳ ተበርሴ አናፍሲት ከኔራ ከናፍ ጅሬኝ ከሙለቴ ክርስቶስ ከሰዳ ነካይ ከሙለቴ ክርስቶስ ከሰዳ ኢየሱስ ክርስቶስ ጅሬኛ ከምቴ እንትና ከምቴ ነካ ከምቴ ቀጀሎታ አከታኑፍ ከራ ክርስቶስ እንደለውኒ ገሳቲን ኢየሱስ ክርስቶስ ቡራ ዱራ ጅሬኛትን ደበርሴና ኢየሱስ በረበራን ጅራታዳ ኢየሱስ በረበራን አልፋፍ ኦሜጋዳ ኢየሱስ ለዘላለም ያድናል። እንደምንበት የተሰጠን ስም ከሰማይ በታች ስለኔ ስላንተ የሚያማልድ አህያ ተኩላ ሰይጣን ኢየሱስ እርሱ ያድናል። አልፋ እርሱ ኢየሱስ ነው። ኢየሱስ ለዘላለም ያድናል። የጌቶቹ ጌታ የአምላኮች አምላክ ኢየሱስ ነው። ኢየሱስ ይወዳቸዋል። የመዳን ቀን አሁን ነው። የመዳን ቀን አሁን ነው። የመዳን ቀን አሁን ነው። ጽድቅ በክርስቶስ ነው። ሕይወት በክርስቶስ ነው። ሰላም በክርስቶስ ነው። ኢየሱስ ለዘላለም አዳኝ ነው። አልፋ ኦሜጋ ዘራፍ ኢየሱስ ከሞት ተነስቷል። ዘራፍ ኢየሱስ ይወዳቸዋል። ኢየሱስ ያድናል። ስማኝማ ከኃጢአት ከሞት የሚያድን ክርስቶስ ነው። ኢየሱስ ለዘላለም አልፋ ነው። ኢየሱስ ጌታ ነው። እንድንበት ከሰማይ በታች ስለኔ የሚያማልድ በአብ ቀኝ የተቀመጠው የናዝሬቱ ኢየሱስ ነው። ኢየሱስ ለዘላለም ጌታ ነው። ያፖለሰብ ፈይና አረላ አቀይት ፈይኑ ሕይወት ደግሞ ኢየሱስ አዳኝ ነው። ኢየሱስ እርሱ አልፋ ነው። ኢየሱስ ለዘላለም ጌታ ነው። እንደንድንችም ከማይ በታች የተሰጠን ስም ከአካባቢዎች ኢየሱስ በረበራ አልፋፍ ኦሜጋን ጅሬኝ ከሙለቴ ኢየሱስ ከሰደ ኢየሱስ በረበራን እኒ ፈይሳዳ ኢየሱስ ይወዳቸዋል። ታላቅ ፍቅር ተገለጠልን። ታላቅ ሕይወት ተገለጠልን። ታላቅ ጽድቅ ተገለጠልን። በማን ተገለጠ ካላችሁ ከድንግል ማርያም በተወለደው በክርስቶስ ነው። ኢየሱስ ለዘላለም እርሱ አዳኝ ነው። ፖለቲኮ ጉያን ወይና አረና አከት ወይኑ ራቀየ ጎፍታ መጫ ቶክቻ ይልመሳ ገበርሴ አናብሲት ከኔራ ኢየሱስ ማለ ጅሬኝ እንጅሩ ካለ ኢየሱስ ሕይወት ጳውሎስ እንደተናገረው ማንም በክርስቶስ የሆነ አዲስ ፍጥረት ነው። እግዚአብሔር ልጆች መሆናችንን የምናውቀው ያን የክርስቶስን መንፈስ ስንቀበል ነው። ኢየሱስ ለዘላለም ጌታ ነው። ነቢይ በአገሩ ሊከበር አይችልም። ሰባኪ በአገሩ ሊከበር አይችልም። እኛ የምንናገረው ስለ መኪና፣ ስለ ቤት አይደለም። ስለ ዘላለም ሕይወት የሚገኝበት ታላቅ ምስጢር እየነገርናችሁ ነው። ጳውሎስ ሲናገር ኋላዬን ትቼ ፊት ያለውን ለመያዝ እጆቼን እዘረጋለሁ አለ። አሁን ኋላ ማለት መርገም ነው፣ ጨለማ ነው። በነጻነት እንድትኖሩ ክርስቶስ ነጻ አወጣችሁ። ማን ነው በነጻነት ሊኖር? ክርስቶስ እንጂ ሌላ ገንዘባችን አይደለም። ክርስቶስ ነው ጽድቅን የሰጠን። ክርስቶስ ነው ነጻነት የተሰጠን። ስለዚህ በተሰጠን በክርስቶስ እርሱን ፍቅሩን የገለጠን ሕይወት የገለጠልን ታላቅ ብርሃን የተገለጠልን በክርስቶስ
ለዘላለም አዳኝ ነው እንድንድንበት የተሰጠን ስም ከሰማይ በታች ስለኔ ስላንተ የሚያማልድ ኢየሱስ ነው ያቆለሰሞ ያቆለቲኮ ጉያም ፈይና አረጋ አከቲኮይኑ ዋቀዮ ጎፍታን በጣ ኮፊቻን መሳ ደበሴ አንጅሬኝ አና መለስ ሰላም ከፈለግ በክርስቶስ ነው እኔ ለምንሰጠው አለ የዓለም ደስታ ለጊዜው ነው ለዘላለም ነው ኢየሱስ ይወዳችኋል ኢየሱስ ያፈቅራችኋል እኔ የሕይወት እንጀራ ነኝ አለ የሕይወት እንጀራ እንደሆነ ያወራል የናዝሬቱ ኢየሱስ የሕይወት እንጀራ የምስራች ኢየሱስ ለዘላለም እርሱ አዳኝ ነው እንድንድንበት ከሰማይ በታች ስለኔና ስላንተ የሚያማልድ በአብ ቀኝ የተቀመጠው የናዝሬቱ ኢየሱስ ነው ኢየሱስ ክርስቶስ ዛሬም ይወዳችኋል የመዳን ቀን ዛሬ ነው እንድንድንበት ነው የሚለው መጽሐፍ ሲናገር እንድንሞትበት አፍርበት አይደለም እንድናለቅስበት አይደለም የሕይወታችን ምንጭ እንድንድንበት ነው የሚለው መጽሐፍ ሲናገር የሰላማችን ምንጭ የሕይወታችን ምንጭ የእረፍታችን ምንጭ የደስታችን ምንጭ ኢየሱስ ነው ካለ ኢየሱስ ማንም ሊያድን አይችልም ካለ ኢየሱስ ማንም ብርሃን ሊሰጥ አይችልም ብርሃን ክርስቶስ ውስጥ ነው መጽሐፍ ሲናገር እንዲህ ብሎ ይናገራል ብርሃንሽ መጥቷልና የእግዚአብሔርም ክብር ተገልጦልሻልና ተነሺና አብሪ ይላል እንግዲያውስ ብርሃን የሆነው ኢየሱስ ነው ዛሬ አንድ እውነት እነግራችኋለሁ ኢየሱስ ክርስቶስን የግል አዳኝ አድርጋችሁ ብትቀበሉ የዘላለም ሕይወትን ታገኛላችሁ የዘላለም ሕይወት በክርስቶስ ውስጥ ስላለ እርሱ የዓለም ብርሃን ነው እርሱ የዓለም እረፍት ነውና በዚህ ምድር ላይ ኢየሱስ ክርስቶስ በነበረ ጊዜ ለኃጢአተኞች ነበር ኃጢአተኞች ኩነኔ ያለባቸው ኃጢአት ያለባቸው በጨለማ በአጋንንት በደዌ ስራት ውስጥ ላሉት ለተናቁት ዘመድ የሌላቸው ወዳጅ የሌላቸው ለእነሱ ነበር መፍትሄ ሊሰጥ ኢየሱስ ክርስቶስ ወደዚህ ምድር የመጣው እንግዲያውስ ወንድሜ እነግርሃለሁ ኢየሱስ ክርስቶስን የግል አዳኝ አድርገህ ብትቀበል አንድ ስጦታ ታገኛለህ ስጦታውም ደግሞ የዘላለም ሕይወት ነው ዘመድ ሊሰጥ የማይችል ወዳጅ ሊሰጥ የማይችል ያስከው ገንዘብ የዘላለምን ሕይወትን ሊሰጥ የማይችል እንዲሁ በማመን ብቻ በክርስቶስ ቀላል በሆነው መንገድ የዘላለምን ሕይወትን ታገኛለህ ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እንዲሁም ደግሞ ኢየሱስ ክርስቶስ ሞቶ ከሙታን እንደተነሳ በልብ ብታምን በአፍም ብትመሰክር የዘላለምን ሕይወትን ታገኛለህ ወዳጄ በሙሉ ኪዳን ላይ አባታችን አብርሃም አመነ እምነቱም ደግሞ ጽድቅ ሆኖ ተቆጠረለት እንግዲያውስ አሁን ማንን ነው አምነን የዘላለም ጽድቅ ልናገኝ የምንችለው ማንን ነው Guyyichi anaafisiniif guyyaa addaati keessattiyyuu duuka buutota Kiristoosii fi warra wangeelatti amanan warra du'ee du'aa ka'uu Yesuus Kiristoositti amananiif guyyaa addaati. Guyyichi guyyaa du'a keessaa gara jireenyaatti darbin guyyichi guyyaa dhiifamuu cubbuutti argan guyyichi guyyaa waaqaaf lafarratti nagaan bu'e guyyichi guyyaa abbaa wajjiniin walitti araaram guyyichi guyyaa arfiin du'aatti cabe guyyichi guyyaa mootummaan dukkanaa itti nurraa kaafamedha. Kanaafiyyuu anaafisiniif guyyichi guyyaa addaati. Namoonni baay'een guyyaa kana kolfanii gammaduudhaan nyaatanii dhuguudhaan hiriyoota isaanii faana bakkee bashannanaa garaagaraa deemuudhaan yoo dabarsaniyyuu aniif isin garuu dhaloota dukkana keessa jiru mootummaa seexanaa jala jiru harka biyya lafaa keessa jiru dhiifamuu cubbuu hin arganne abbaa wajjinii walitti hin araaramne gara karaa dhugaa jireenya ta'e Yesuus Kiristoositti waamuudhaan wangeela lallabuudhaan dhaloota kana gara jireenyaatti waamuu qabna. Yesuus Kiristoos amma tokkicha ilma isaa dabarsee kennutti waaqayyo abbaani biyya lafaa jaallate jedhamee barreeffame. Yesuus Kiristoos nama hundumaa jaallata nama hundumaa gara jireenyaatti waameera.
nama hundumaaf du'e nama hundumaaf dhiiga isaa qaraaniiwwan masqal irratti dhangalaase kanaafiyyuu karaan dhugaan kun dhaloota baay'eedhaaf hin galle waan ta'eef warri karaan dhugaan kun nu galee birmaduu baanee karaa Yesuus Kiristoosiin abbaa wajjin walitti araaramne dhiifamuu cubbuu arganne immoo guyyoota kana wangeela lallabuudhaan dhalootatti wangeela dhugaa bahuudhaan gara jireenyaa kanatti waamuu qabna akkasumas gooftaa keenya Yesuus Kiristoos isa waaqa ta'eetu jiru anaaf isiniif jedhee gad of deebisee nama ta'ee qaraaniiwwan masqal irratti dhiiga isaa coccobsee nuyi nu biqilchee yaadannee ba'aanni nuuf baate wanjoo ulfaataa inni nurraa fuudhee ofiisaatiif baate dhiiga isaa qaraaniiwwan masqal irratti nuuf jedhee coccobe yaadachuudhaan guyyaatti galateeffachuudhaan dabarsinu hin ta'a. Roomee boqonnaa 5:12 irratti egaa cubbuun karaa nama tokkootiin biyya lafaatti akkuma dhufe duunis karaa cubbuutiin akka gale akkasumas namoonni hundinuu waan yakkaniif duuni sanyii namaa hundumaa bira wal ga'ee jedha. Sababa cubbuu godhuu dhala namaatiin duuti sanyii namaa hundumaa bira ga'e. Roomee boqonnaa 6:23 irratti beenyaan nama cubbuu hojjetee du'a kennaan waaqayyoo inni Kiristoos Yesuus gooftaan keenya wajjin tola nuuf kenname garuu jireenya bara baraati jedha. Cubbuun karaa addaamiitiin akkuma dhufe beenyaan cubbuu immoo du'a bara baraatu inni gatiin karaa Yesuus Kiristoosiin qaraaniiwwan masqal irratti dhiiga isaa dhangalaasuutiin nuuf kaffale immoo jireenya bara baraa isa dhumaaf darba hin qabne. Kanaaf anaaf isinirra beenyaan cubbuu hin jiru gatiin nurra hin jiru wanjoon ulfaataan nurra hin jiru gooftaan keenya Yesuus Kiristoos qaraaniiwwan masqal irratti ol ba'ee waaqa ta'eetu jiru ulfina waaqummaa isaa abbaadhaan isa qixxeessu utuu umaatti iyyuu lakkaayin gad of deebisee hin du'ee hin awwaalame awwaala diigee arfii du'aa cabsee du'aa ka'ee anaaf isiniif jireenya bara baraa laateedha. Kanaaf kottaa warri Yesuus Kiristoositti namanne Yesuus Kiristoositti amanaatii dhaaltu mootummaa waaqayyoo ta'a. Qoloosiyaasii boqonnaa 1:20 irratti waaqayyo waan hundumaa karaa isaa ofitti araarsee dhiiga Kiristoos isa fannoo irratti dhangala'eenis lafa irrattis waaqa irrattis nagaa buusee jedha. ነው አምነን የዘላለም ሕይወትን ልናገኝ የምንችለው ወዳጄ ከድንግል ማርያም የተወለደው ኢየሱስ ክርስቶስን በማመን ብቻ ነው ጽድቅ ልናገኝ የምንችለው። ማንም በክርስቶስ የሆነ ኩነኔ የለባቸውም ይላል። ኩነኔ ማለት መርገም ነው። ኩነኔ ማለት ኃጢአት ነው። ኩነኔ ማለት ጨለማ ነው። እንግዲያውስ ትናንትና ዓለም ፈርዶብህ ሊሆን ይችላል። ትናንትና ኃጢአተኛ ነሽ ብሎ ሊሆን ይችላል። ነገር ግን ከኃጢአት ከኩነኔ የሚፈውስህ ከደዌ የሚፈውስህ ከኃጢአት ወደ ጽድቅ የሚያመጣ አንድ መንገድ አለ። መንገዱም ኢየሱስ ነው። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ያድናል። ወንድሜ እነግርሃለሁ ጊዜው አሁን ነው። ኢየሱስ ክርስቶስን የሕይወት አዳኝ አድርገን የምንቀበልበት ጊዜው አሁን ነው። ከጨለማ ወደሚገለጥ ብርሃን የምንመጣበት ጊዜው አሁን ነው። ኢየሱስ ክርስቶስን እንደ ግል አዳኝ አድርገን የምንቀበልበት ኢየሱስ ለዘላለም ጌታ ነው። ያውቆለሸኮ ያውቆለቲኮ ኩሻምፓይና አረና ኢየሱስ ክርስቶስ ብየለፋ ከነረቲ ጋፈዱፌ አታን ጅሬኛ ኑፍ ትላቱራ ጅሬኛ በረበራ ኢየሱስ ከሰጅራ ኢየሱስ በረበራን ጅራታዳ ኢየሱስ ዱአሞዬ ኬራ ዱኒ እንጂፈተሜራ እኔ የማውቀው ሞት የተሸነፈ ሞት እንጂ ያሸነፈ ሞት አይደለም። ምክንያቱም ብዙ ነቢያቶች ሙተዋል። ብዙ ሰዎች ሙተዋል። ሙተው ግን የተነሳ አንዳች ሰው የለም። ነገር ግን አንድ ሰው ግን አውቃለሁ እርሱም ሞቶ በሶስተኛው ቀን ድል አድርጎ የተነሳ ኢየሱስ የሕይወት አዳኝ የሆነው የይሁዳ አንበሳ ከድንግል ማርያም የተወለደ ያለ የነበረ በዙፋኑ የሚኖር አልፋና ኦሜጋ ኢየሱስ ነው። ኢየሱስ ለዘላለም አዳኝ ነው። ካለ ኢየሱስ ሕይወት የለም። ወንድሜ እነግርሃለሁ ኢየሱስ ይወድሃል። ታላቅ ፍቅሩን የገለጠልን ታልፎ እስከ መስጠት ድረስ ከመስጠትም አልፎ እስከ መገረፍ ድረስ ከመገረፍም አልፎ ደሙ እስከሚፈስ ድረስ ደሙ እስከሚፈስም አልፎ በመስቀል ላይ እስከ መውጣት ድረስ ከመስቀል ላይ አልፎ እስከ ሞት ድረስ ታላቅ ፍቅሩን ለኔና ላንተ ለኔና ላንቺ ከሞት ከኃጢአት ከመርገም ከጨለማ እንድንድን ብሎ እሱ ስለኔ ለአንተ ላንቺ ሙታን ሳለን ለሙታን ስንጠባበቅ ሞታችንን የሻረ የኃጢአትን መዝገብ የዘጋው እርሱ ኢየሱስ ነው። ኢየሱስ ይወዳችኋል። የመዳን ቀን አሁን ነው።
ኢየሱስ ከደበራን ጅራትና ያኦፖሌሰኮ ያኦፖሌቲኮ ኢየሱስ ክርስቶስ ፈይሻል ቡኬ ኮቴዮ ፍረቴ ጅሬኛ በረበራ ኒያርገታ ጅሬኝ ከሙለቴ ቶኪቼል መሳኬ ሰዳ ነጋን ከሙለቴ ቶኪቼል መሳኬ ሰዳ ኡልፊኒ ከሙለቴ ቶኪቼል መሳኬ ሰዳ ኢየሱስ አይነት የተናቀ ነበር እኛም አላከበርነውም በርግጥ እርሱ ደዌያችንን ወሰደ ሕመማችንንም ተሸከመ እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ እንደተሰቃየ ቆጠርነው ነገር ግን እርሱ ስለ መተላለፋችን ተወጋ ስለ በደላችን ደቀቀ በእርሱ ላይ የወደቀው ቅጣት ለእኛ ሰላምን አመጣልን በእርሱም ቁስል እኛ ተፈወስን እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን እያንዳንዳችንም በየመንገዳችን ነጎድን እግዚአብሔርም የሁላችንን በደል በእርሱ ላይ ጫነው ተጨነቀ ተሰቃየም ነገር ግን አፉን አልከፈተም እንደ ጠቦትም ለእርድ ተመታ በሸላቾች ፊት ዝም እንደሚል በግ አፉን አልከፈተም በማስጨነቅና በፍርድ ተወሰደ ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ በአፉ ተንኰል ሳይገኝበት ምንም ወንጀል ሳይሠራ አሟሟቱ ከክፉዎች መቃብሩ ከባለጠጎች ጋር ሆነ እንግዲህ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል ትንቢተ ኢሳይያስ ምዕራፍ 53 በሙሉ ስናነባው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች የኃጢአት ዋጋ ለመክፈል ብሎ የፈጸመውን በሙሉ ይናገራል በአፉ ተንኰል ሳይገኝ ምንም ወንጀል ሳይሠራ አሟሟቱ ከክፉዎች መቃብሩ ደግሞ ከባለጸጎች ጋር ሆነ ይላል በአፉ ተንኰል ሳይገኝ ምንም ወንጀል ምንም ኃጢአት ምንም ክፉ ነገር ሳይሠራ አሟሟቱ ከክፉዎች ጋር ሆነ መቃብሩ ደግሞ ከባለጸጎች ጋር ሆነ ይሄ ሁሉ ነገር መሆኑን አለ ጸሐፊው ከትውልዱ ማን አስተዋለ ዛሬ ይህን ድምፅ የምትሰሙ ሰዎች በሙሉ አንድ ጥያቄ ልጠይቃችሁ ኢየሱስ ክርስቶስ ያንን ሁሉ መከራ እንደተቀበለ ስንቶቻችሁ ታስተውላላችሁ ለማን ብሎ ነው ያን መከራ የተቀበለው ምን ስለሆነ ነው ያንን መከራ የተቀበለው በአፉ ተንኰል ሳይገኝበት ምንም ወንጀል ሳይሠራ ያንን ሁሉ መከራ ያንን ሁሉ ስቃይ ኢየሱስ ለምንድን ነው የወሰደው ለምንድን ነው ያየው ለማን ብሎ እንደሆነ ማን ያስተውላል በአፉ ተንኰል አልተገኘም ምንም ወንጀል አልሠራም ነገር ግን ከክፉዎች ጋር ሞተ ከባለጸጎች ጋር ተቀበረ ለማን ብሎ ለምን ብሎ ስንቶቻችን ለእኛ ብሎ እንደሆነ ታስተውላላችሁ ስንቶቻችሁ የሰው ልጅ የኃጢአት ዋጋን ለመክፈል ብሎ ኢየሱስ ክርስቶስ ያንን ሁሉ መከራ እንዳየ ታውቃላችሁ ለዚህ ነው ነቢዩ ኢሳይያስ ከትውልዱ ማን አስተዋለ አለ ዛሬ ማን ነው የሚያስተውለው ኢየሱስ የኃጢአት ዋጋውን እንደከፈለለት ዛሬ ማን ነው የሚያስተውለው ኢየሱስ የዘላለም ሕይወት እንደሚሰጠው ዛሬ ማን ነው የሚያስተውለው ኢየሱስ ሰላም እንደሚሰጥ ዛሬ ማን ነው የሚያስተውለው በአፉ ተንኰል ሳይገኝ ምንም ወንጀል ሳይሠራ ከክፉዎች ጋር ሞቶ ከባለጸጎች ጋር እንደተቀበረ ይህን ሁሉ ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው እኔና እናንተን ለማዳን ነው የእኛ የሁላችንን የበደል ተግሣጽ እግዚአብሔር በእርሱ ላይ አኖረበት ይላል ስለዚህ ትውልድ ወይ ምስጢሩ ልንገርህ ኢየሱስ ክርስቶስ በአፉ ተንኰል ሳይገኝ ምንም ወንጀል ሳይሠራ ከክፉዎች ጋር ሞቶ ከባለጸጎች ጋር የተቀበለው የኔና የእናንተን የዓለም ሕዝብን ሁሉ የኃጢአት ዋጋ ለመክፈል ብሎ ነው ስለዚህ በእርሱ በማመን ከዘላለም ሞት አምልጠን የዘላለም ሕይወትን እንወርስ ያስፈልጋል መጽሐፍ ቅዱስ ሲናገር የኃጢአት ደመወዝ ሞት ነው የእግዚአብሔር ስጦታ በክርስቶስ ኢየሱስ የዘላለም ሕይወት ነው ይላል ስለዚህ ኢየሱስ የኃጢአት ዋጋን ከፍሏል እኔና እናንተ ልንከፍል የሚገባውን ዋጋ ኢየሱስ ክርስቶስ ስለኛ ብሎ ከፍሎልናል በአፉ ተንኰል ሳይገኝ ምንም ወንጀል ሳይሠራ ከክፉዎች ጋር ሞቶ ከባለጸጎች ጋር የተቀበለው እኔና እናንተን ለማዳን ብሎ ነው ስለዚህ ይህን ድምፅ የምትሰሙ በሙሉ ኢየሱስ ይወዳችኋል አስተውላችኋል ግን ስለ እናንተ እንደሞተላችሁ አስተውላችኋል ግን የኃጢአት ዋጋችሁ እንደከፈለላችሁ አስተውላችኋል ግን እሱ ወንጀል ሳይኖርበት ምንም ኃጢአት ሳይሠራ
ያንን ሁሉ መከራ ያንን ሁሉ ተግሳጽ የተቀበለው እኔና እናንተን ለማዳን ብሎ ነው። ለዚህ ነው ኢየሱስ ያድናል የምንለው። ኢየሱስ ከሞት ያድናል፣ ኢየሱስ ከሰይጣን ያድናል፣ ኢየሱስ ከበሽታ ያድናል፣ ኢየሱስ ከሲኦል ያድናል፣ ኢየሱስ ከመከራ ያድናል። ያንተን የበደል ተግሳጽ እርሱ ወስዶልሃልና በኢየሱስ ክርስቶስ አምነህ የዘላለምን ሕይወት ውረስ። መንግሥተ ሰማያት ቀርበዋል፣ ንስሐ ግቡ። የኃጢአት ደመወዝ ሞት ነው፣ የእግዚአብሔር ስጦታ በክርስቶስ ኢየሱስ የዘላለም ሕይወት ነው። በማስጨነቅና በሁር ተወሰደ፣ ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር ተወገደ፣ ከትውልዱ ማን አስተዋለ? በአፉ ተንኰል ሳይገኝበት ምንም ወንጀል ሳይሠራ አሟሟቱ ከክፎች መቃብሩ ከባለጸጎች ጋር ሆነ። ኢየሱስ ክርስቶስ ያድናል። መንግሥተ ሰማያት ቀርበዋል፣ ንስሐ ግቡ። አሜን። malee jireenya hin jiru. Yesus malee nagaan hin jiru. Nagaan kan keessa jiru Yesus keessadha. Yesus Kristos du'a mo'ee ka'eera. Yaa obboleessa ko Yesus bara baraan jiraatadha. Yesus bara baraan alfaaf ኦሜጋadha. ካለ ኢየሱስ የዘላለም ሕይወትን የዘላለም ደስታን እናገኝ አንችልም። ኢየሱስ ለዘላለም እርሱ አዳኝ ነው። የእግዚአብሔር ቃል ሲናገር እንዲህ ብሎ ይናገራል። እናንተ ሸክም የከበዳችሁ ወደ እኔም ነው እኔም ደግሞ አሳርፋችኋለሁ አለ። እንግዲያውስ ሸክም የሆነብህ ነገር ምንድነው? እህቴ ሸክም የሆነብሽ ነገር ምንድነው? ሸክም ኃጢአት ነው። ሸክም ደዌ እርኩሰት ነው። አዎ፣ ነገር ግን ከዚህ ነገር የሚያድንህ አንድ ኃይል ተገልጧል። እርሱም የክርስቶስ ኃይል ነው። ሸክምህ ቀሊል መሆን እንደምትፈልግ ከሆነ ኢየሱስ ክርስቶስን የሕይወት አዳኝ አድርገህ ተቀበለው። የዛኔ ሸክምህ ቀሊል ይሆናል። ኢየሱስ ለዘላለም ያድናል። አንድ ቀን ማርያም እንደተናገረችው ደቀ መዛሙርቶቹን ሰብስባ እርሱ የሚሏችሁን ሁሉ አድርጉ፣ እርሱን ስሙት አለ። ስሙ አለች። እንግዲያውስ መስማት ያለብን ማንን ነው? መስማት ያለብንን ክርስቶስን ነው። ኢየሱስ እርሱ አዳኝ ነው። ካለ ኢየሱስ የዘላለም ሕይወት የለም። ወንድሜ ጊዜው አሁን ነው። ሕይወት ተገለጠ፣ ብርሃን ተገለጠ፣ ጽድቅ ተገለጠ። እርሱም ኢየሱስ ነው። ኢየሱስ ለዘላለም ያድናል። ዘራፍ ኃጢአት ተሸነፈ፣ ሞት ተሸነፈ፣ ኩነኔ ተሸነፈ። ኢየሱስ የድንግል ማርያም ከተወለደ ጀምሮ የዓለም ቤዛ የሆነልን የዘላለም ሕይወት የሆነልን ኢየሱስ ነው። ኢየሱስ ለዘላለም እርሱ ይወዳቸዋል። ታላቅ ፍቅር ተገለጠልን። ታላቅ የሕይወት ምንጭ፣ ታላቅ የብርሃን ምንጭ ኢየሱስ ተገለጠልን። ኢየሱስ ተገለጠልን። አዋጅ አዋጅ አዋጅ! ታላቅ እውነት እውነት እላችኋለሁ ሕይወትም መንገድም እኔ ነኝ አለ። ካለ እኔ በቀር ወደ አብ የሚመጣ አንዳች ሰው የለም አለ። እንግዲያውስ እውነት አድርጎ አጥብቆ ከተናገረ ወደ ኢየሱስ መምጣት አለብን። ሕይወት እርሱ ስለሆነ የሰላማችን ምንጭ እርሱም ስለሆነ ኢየሱስ ክርስቶስን የዘላለም አዳኝ አድርገን እጆቻችንን ከፍ አድርገን ስንቀበለው ስናምነው እርሱ ደግሞ ለኔና ላንተ እርሱ ለኔና ላንቺ አሳልፎ የሰጠን ውድ ስጦታችንን እንቀበላለን። ወዳጄ ጳውሎስ እንደተናገረው ኋላዬን ትቼ ፊት ያለውን ለመያዝ እጆቼን እዘረጋለሁ አለ። ኋላ ማለት ቀንበር ነው፣ ጨለማ ለቅሶ ጎዳና ሆኖ። ነገር ግን ኋላችንን ትተን ፊት ያለውን ጽድቅ ፊት ያለውን የክርስቶስ የሚገለጥበትን ያን ኃይል ያን መንፈስ ኢየሱስን የሚያከብር ኢየሱስን ከፍ የሚያደርገው እንድንቀበል ይሄ ወንጌል ይነግረናል። ዛሬም እኛ ወንድሞቻችንን እንነግራችኋለን። ኋላችሁን ትታችሁ ፊት ያለውን ጽድቅ፣ ፊት ያለውን ሕይወት፣ ፊት ያለውን ጽድቅ መያዝ ይሆንላችሁ። እሱም ኢየሱስ ነው። ኢየሱስ ለዘላለም አልፋ ኦሜጋ ነው። ዘራፍ ኃጢአት ተሸነፈ። ዘራፍ
ዘራፍ ሞት ተሸነፈ ዘራፍ ኩነኔ ተሸነፈ ዘራፍ የሞት ቀንበር ተሸነፈ ኢየሱስ አሸንፎታል ከአሸናፊዎቹ በላይ የሆነው ከስም ሁሉ ስም የነገሥታቶች ንጉሥ የአምላኮች አምላክ የይሁዳ አንበሳ ኢየሱስ ከሞት ተነሳ ኢየሱስ ይወዳቸዋል ኑ ወዳጄ የኢየሱስ ክርስቶስ ሙቶ መነሳቱ ትንሣኤውን እናውራ ለዘላለም እርሱ አዳኝ ነው ኢየሱስ ለዘላለም እርሱ አዳኝ ነው ለኃጢአተኞች ዝቅ ብሎ ሕይወትን የሚሰጥ ጽድቅን የሚሰጥ ማን አለ ከኢየሱስ ኢየሱስ ለዘላለም ጌታ ስለሆነ እቺ ሴት ኃጢአተኛ ነች እቺ ሴት ዝሙት ሰርታ ተገኝታለች እቺ ሴት በበደል ውስጥ ታይዛለች በሙሴ ሕግ ዝሙት የሰራ ሰው እጅ በእጅ የተያዘ ሰው የታየ ሰው ይገደል ይወገር ይላል በአንተስ ብለው በጠየቁ ጊዜ ነገር ግን ዝቅ ብሎ ምድር ላይ በጻፈ ጊዜ መጀመሪያውን ድንጋይ ኃጢአት የለብኝም የሚል የመጀመሪያውን ድንጋይ ላይ ይወርውር ሲል ሁሉም ለካ ኃጢአት ሰርቷል ሁሉም ለካ ኩነኔ አለባቸው ሁሉም ለካ በኃጢአት መርገም ውስጥ አሉ ነገር ግን ሁላቸውም ኃጢአት ከመስራታቸው የተነሳ ማንም ወደ እሷ ድንጋይ ሊወረውር አልቻለም ሁሉም ከሳሾቿ ተበተነ ዛሬ ያኮነነ ያለ ሰው ማን ነው ምንድነው በሕይወት ምንድነው በቤት ምንድነው በልጅነት ምንድነው ዛሬ ኩነኔን እየሰጣለው አንድ መፍትሄ አለ ከዚህ ከኃጢአት ፍርድ ከኩነኔ ፍርድ ነፃ የሚያወጣ የክርስቶስ ኃይል ተገለጠ ኢየሱስ የናዝሬቱ ኢየሱስ ለዘላለም ያድናል ኢየሱስ ለዘላለም አልፋ ኦሜጋ ነው የመዳን ቀን ዛሬ ነው እንድንድንበት የተሰጠን ስም ከሰማይ በታች ስለኔ ስላንተ የሚያማልድ በአብ ቀኝ የተቀመጠው እርሱ ኢየሱስ ነው ኢየሱስ ይወዳችኋል ታላቅ ፍቅር ተገለጠልን ታላቅ ሕይወት ተገለጠልን ታላቅ ጽድቅ ተገለጠልን ጽድቅ በክርስቶስ ሕይወት በክርስቶስ ብርሃን በክርስቶስ ዕረፍት በክርስቶስ ታላቅ ፍቅሩን ወደዚህ ምድር እርሱ ገልጦልናል የተለቀቀ ፍቅር አለ በሁላችን በልባችን የነገሰ ታላቅ ፍቅሩ አለ እርሱ አያረጅም እርሱ ለዘላለም አምላክ ነው እርሱ የነገሥታቶች ንጉሥ ነው እርሱ አልፋ ነው እርሱ ኦሜጋ ነው እርሱ መጀመሪያ መጨረሻ ነው እርሱ ያለ የነበረ ለዘላለም የሚኖር እርሱ ጌታችን ክርስቶስ ነው ኢየሱስ ይወዳችኋል ካለ ኢየሱስ ሕይወት የለም ዳቦሌሰቶ ኢየሱስ መሌ ጅሬኝን ጅሩ ጅረ ኢየሱስ inni fannoo irratti ol ba'ee anaabsiif jireenya kan kenne jira Yesuus inni anaabsiif jedhee inni du'e immoo kan du'a ga'e Yesuus bara baraan jiraataadha jira Yesuus inni warra cubbamootaaf qajeelaa kan kennu Yesuus bara baraan jiraataadha Yesuus ይወዳችኋል